አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውዶቼ እንዴት ውላችኋል? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እስቲ ዛሬ ማለት ነው እንዲያው እንደ ሴቶች ወግ ይድረሰኝና የኢትዮጵያን ወጥ ልስራ። እስቲ አብረን እንስራ የኔ ውዶች። መቼም ሽንኩርት ማቃጠል ነው ስራዬ። ቹኩ እኔ ሽንኩርት ቀይ ካልሆነም አልወደውም። ለምን ማድሪ አላቅም ውዶቼ። እና ይሄው ሽንኩርቱ ቀልቷል። ሲቀጥል ምንድን ነው የምናደርገው? በርበሬ እናደርጋለን። እሺ ታየቷል። ቢስሚላህ 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 ቢስሚላህ። አይበቃውም ልጨምርበት። እዛው ተቃጥዬ ልሙት። ወዲያችን ያለው ጀርም እንዲሞት ማለት ነው። ስንት ዘመን ይሄንን ተበላሁ። ስንት ዘመን እናንተ ቢያንስ እንደው ቢያንስ አመት ሆነኛል ማለት ነው። እና ይታያችኋል። እሺ ከዛ ምን ላድርግ መሰላችሁ? ምንድን ነው የማደርገው? አብረን ነው መስራት ያለብን። አብረን እሺ ያው ይታያችኋል። ከሙን ኩርኩም፣ እሺ ፍልፍል አስዋል አያችሁ። ይሄ ሶስቱ። እሺ ከዛስ እኔ በነገራችን ላይ ውዶች ምግብ ስሰራ ምን እንደማለት ታውቃላችሁ? ድርግም ግም ነው ማድረገው ማለት ስቴፑን አልጠብቀውም። ሌሽ ማያረፍ ክሉ ሌሽ ማያረፍ ስራዬ ሁሉ። ከዛ ቲማቲም ታያችኋል። አልፈጨሁትም። ከሚፈጨው ይልቅ ይሄ ነው ጥሩ። እሺ ውዶች እንደ እኔ ማለት ነው። እንደ እናንተ አላውቅም። ይሄ እንደራሴ ሙያ ነው። እኔ ተምፍጭ ይልቅ እንደዚህ ነው። እሳቱን ጨመር እናድርግበት ቶሎ እንድንል እናንተንም እንዳላደክም። እናላችሁ ዛሬ ምን መሰላችሁ? ሰዎች ተሳፍረዋል። ጋለሞታ ነኝ ዛሬ። ጋለሞታ ትርጉሙ ምን ጋለሞታ ትርጉሙ ምን እንደው ታውቃላችሁ አይደለም? ጋለሞታ ማለት ብቸኛ ማለት ነው። ወይም ደግሞ በሀገራችን ሲተረጎም ባሌ ፈታች ናት። ጋለሞታ እንዳጠቃላይ ብቸኛ፣ ያኔ ብቻዋን ተቀማጭ ማለት ነው። እሺ እና ፎቅ ታህት እያልኩ ስራዬ ጋር አልኳችሁ። ስፖርት እየሰራሁ ዘፈኔን እዘፍናለሁ። አንዴ ነሽዲያን አንዴ ዘፈኔን እያልኩኝ እያቀነቀንኩኝ ስፖርት እየሰራሁኝ ስራዬን ስሰራ ቆየሁ። ከዛሳ ምን አልኳት ሴትዬ ትናንትና ዛሬ ነው የሄዱት ፈጅር ማለት ነው። ትናንትና ሊሄዱ ምን ይገዛልሽ ሲሉኝ የኢትዮጵያ ኩብዝ አልኳቸው። የኢትዮጵያ ኩብዝ ነው የሚሉት ማለት ነው። ከዛ እንጀራውን ማለት ነው ፉጀራ አሉ እሱቅ የኢትዮጵያ ኩብዝ ነው አሉ የሚባለው። ከዛ እሱን አንጡልኝ ስላቸው ምን የመሰለ እንጀራ ላመጡልኝ መሰላችሁ ታድዬ። ከዛ ምስር ደግሞ እናቲቱ ቤት ነበረ ማለት ነው። ፊቀን ጓደኛዬ ስተኛ አንጥቻው ነው ያለው። ከዛማ ሩዝ አልወድም በነገራችን ላይ ማዕጅናት ነገር ነው የምወደው ማለት ነው። አላድን ፈጣይር ዳቦ ምናምን ቢዛ ምናምን እና ከዛ አለፈልኝ ያን እንጀራ ትናንት አመጡልኝ። ይሄው ለስራ ነሽክ ክሽን አድርጌ ተጎን የሚያበላኝ ሰው ቢኖር ጥሩ ነበር፣ ግን ደግሞ አላለልኝም። ይደርሳል ሁሉም በጊዜው አይደለም ዶጭዬ። እና እንደዚህ ሽክል ይዳድርግና ክሽ ይላድርግና ከዛ በኋላ ይጀናል። በዛው ወይ ይቺ ኸይሪቱ መሐመድ ምን አይነት ሙያ ነው ያላት ትሉኛለች። አሃይ ሙያዋ
የአህላሟ ትሉኛላችሁ። በነገራችን ላይ ስሜ ብዙ ነው፣ ይቅርታ አድርጉልኝ ውዶችዬ። አንዷ ደግሞ ኮሜንት ላይ መታ በሌላ ስም ልጠራኝ ትችላለች እና ኸይሪቱ ስር ነው ትዝ ያለኝ። የማና ኸይሪቱ እንዳትሉ እኔው ነኝ እኔው። እሺ ውዶችዬ ማሮችዬ ያበናት ከዛ እናንተም ይውልኝና ኮሜንት በረጅሙ ጻፉ። ነግሬያችኋለሁ። አንድ ሰው በትንሽ ኮሜንት ቢጽፍ ዋላችሁ አንገናኝም። እሺ አሁን እንግዲህ ምን ላድርግ መሰላችሁ? ነጭ ሽንኩርት ትንሽ ዝንጅብል ትንሽ እያደረገበታል ትንሽ ማለት ነው። አሁን እንግዲህ ልጨምረው እንትኑ ምንድን ነው ስሙ? ምስር ክኩን ማለት ነው። ከዛ ምክንያቱም ቲማቲሙ ጨርሶ እንትን ባይሞትም አብሮ ይዋሃዳል ማለት ነው። አይዋ እስቲ እንደው በትንሹ ይሄን እንኳን የዚህን ሙያ እንኳን ብቻ የዶሮ ወጤን ብታይሉኝ ነበር ጥሩ። ኢትዮጵያ ስገባ አሁን የዶሮ ወጥ ስሰራ አሳያችኋለሁ። ታይሉኝ ያላችሁ ሙያዬን ማለት ነው። ቅልብልብ ብቻ እንዳልመስላችሁ እናንተ ልጆች ጠብቁኝ አንድ ደቂቃ። እና ውዶችዬ ይሄንን ይመስላል። አሁን በቃ እየከለስን ነው። እንደዛ ነው አይደለም የሚባለው? ክክም ቢሆን ያው እየከለስን ነው የሚባለው ዶሮም ባይሆን። ከዛ ደግሞ አንድ ነገር ልንገራችሁ። ይሄ ነገርዮ በሀገራችን ማጂ፣ በዚህ ደግሞ ኪኖ ይባላል አይደል? እባካችሁ ሴቶችዬ፣ ውዶችዬ፣ እህቶቼ ችግር እንዳፈጥሩ ይሄ ነገር ወረብ ነው ብላችሁ በእኔ ሴትዬ ናት የነገረችኝ ማለት ነው። ወላሂ ላ ቶባቶ ትለላ አስተፍራላ ደግሞ ሴትዬ ይላል እንዴ እናቲቱ ቤት ሰው ሴትዬ እናት ቤት ነው እናቲቱ ናት የነገረችኝ ማለት ነው። ይሄንን ነገር ወንዶቹ እንዲደረግ አይፈልጉም። ጭርሽም እንዲገዛ አይፈልጉም ማለት ነው። ለምንድን ነው ብዬ ስጠይቅ ለወንዶቹ ጅል ነው አሉ። ገባችሁ? ለነሱ ስሜት ይጎዳል አሉ። ነግሬያችኋለሁ። ደግሞ ይሄንን ወጥ ያጣፍጣል እያላችሁ እየደረገማችሁ እየሰራችሁ ጉድ እንዳትሆኑ ነግሬያችኋለሁ። ወላሂ ዶቼ ወረቢ እንደገና የሆኑ ኢንዶኔዥያዎችም ጓደኞቼ ማለት ነው ሲያወሩ ሰምቻለሁ። ኪኖ ለወንድ ልጅ ጥሩ አይደለም አሉ። ወላሂ ስሜት ይጎዳል አሉ። እና ምን ልላችሁ ፈልጌ ነው፣ በቅመማችን በቃ ሙያችንን አሻሽለን ሽክን አድርገን እንስራ። ያኔ ሙላዙም ኪኖ ድሮ ኪኖ አለ እንዴ እናቶቻችን ቅመም ፈይተዋል እንዴ ሰርተው እንትን ያሉ። ስለዚህ እኛ ሙያችንን ማሻሻል ኢኮኖሚ አሁን ተዳድጎ ሁሉ ነገር አለ አይደለ? ከዛ ሁሉን ነገር በቃ እውቀታችንን እንትን ማለት ነው ማጎልበት ነው ያለብን እንጂ ዝም ብሎ ጣፋጭ ነገር አንጥቶ ጭምር አድርገን ሙያ ያለን ማለቱ እንደገና ወንዶቹን እንትን ማለት ጥሩ አይደለም። እሺ አዎ፣ በዚሁ አጋጣሚ እህቶች እንዴት ምን ብዬ ዝም ልበላችሁ? ለምን ዝም እላችኋለሁ? ያኔ የሰማሁትን ነገር ግዴታ ለእናንተ ማካፈል አለብን።
እሺ ውዶችዬ እና ይሄንን ይመስላል የዛሬው የኔ የክክ ወጥ አሰራር። ያው ለማጣፈጥ ስለሆነ ከላይ ነው የሚደረገው። ከዛ አንዴ አይደለም ውሃ ደግሞ የሚጨመረው። የሚጣፍጠው እንዴት መሰላችሁ? አሁንም እያቁላላችሁ ያኔ እያመሰላችሁ መጨመር ጣብ ጣብ እያደረጋችሁ የሆነ እንደው በተለይ በክሰል ሲሰራ ምን ብዬ ልንገራችሁ እና እንዳሁን ይሄን ይመስላል። አቅርቤ ደግሞ ስበላ እንዴት እንደሆነ አሳያችኋለሁ። እሺ ውዶችዬ መልካም ቆይታ